አንድ የየመን ሰው እናቱን በጀርባው ተሸክሞ ከአባን እየዞረ ጧፍ እያደረገ አብዱላህ ኢብኑ ዑመር እንዲህ ሲል ጠየቀው፣ እናቴን በዚህ መልኩ ተሸክሜ ሐጅ አስደረግኳት፣ አሁን ውለቷን ከፈልኩ። ኢብኑ ዑመርም እንዲህ ሲል መለሰለት፣ አይደለም ውለቷን መክፈል፣ አንተን ስትወልድ በምጥ ወቅት ካለቀሰችው አንድ ጩኸት አንዷን ስቃይ እንኳን አልከፈልክም። ምንም ባልነበርክበት ወቅት በማህፀኗ ተሸክመሃለች። አንተ የመጀመሪያን ትንፋሽ እንድተነፍስ እሷ ምጥን ስቃይን ታገሰች። በታመምክ ጊዜ አብራህ ነቅታ አድራለች። ከራሷ ምግብ በፊት አንተን መገበች። እንዳትጨነቅብህ ብለህ በቂ ምክንያት በሰጠሃት ጊዜ እንኳን እሷ ስለ አንተ ተጨነቀች። የእናትን ፍቅር ከሰው ልጅ ልታገኙ የምትችለው ብቸኛውና ወደር የሌለው ያለምንም ቅድመ ሁኔታ የሚሰጥ ፍቅር ነው። አላህም ጀነትን ከእግሮቿ ስር አድርጎላታል። አላህ በቁርአን ውስጥ ከእሷ አምልኮ በመቀጠል ታላቅ ትዕዛዝን አድርጎ ያስቀምጠው ለወላጆች መልካም መዋልን ነው። ጌታህም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ፣ ለወላጆቻችሁም መልካም ውለታን ዋሉ። ከሁለቱ አንዱ ወይም ሁለቱንም በአንተ ዘንድ እርጅናም ቢደርሱ ኡፍ አትበላቸው፣ አትገላምጣቸው፣ ለእነሱ መልካም ቃል ተናገራቸው። ሱረቱል ኢስራ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ኡወይስ የተባለ ታላቅ ሰው ነበር። ነቢያችንን ሰለላሁ ዐለይሂ ወሰለም ለማየትና ለመገናኘት በጣም ይመኝ ነበር። ነገር ግን የታመመች እናቱን የሚያስታምም እሱ ብቻ ስለነበር ሊያያቸው አልቻለም። በዚህ ምክንያት ነቢያችንን በአይኑ ሳያይ ቀረ። ነቢያችንም ሰለላሁ ዐለይሂ ወሰለም ግን ስለ እሱ ለሰሃቦቻቸው እንዲህ አሉ፣ ከየመን ኡወይስ የተባለ ሰው ይመጣላችኋል። እሱ ለእናቱ በጣም ታዛዥና መልካም ውለታ ነዋይ ነው። አላህ ዘንድ ትልቅ ቦታ አለው። ካገኛችሁት አላህ እንዲምራችሁ ዱዓ እንዲያደርግላችሁ ጠይቁት። እናቱን በመንከባከቡ ብቻ ታላቁ ዑመር ዱዓ እንዲያደርግለት የታዘዘለት ሰው ነው። እናትህ በሕይወት እያለች አክብራት፣ ግንባሯን ሳማት፣ ስታናገራት ድምፅህን ዝቅ አድርግ። አንተ ደካማና አቅም የሌለ ሕፃን በነበርክበት ጊዜ እሷ እንደራራችልህ ሁሉ ጌታህም እንዲምራትና እንዲያዝንላት ሁሌም ዱዓ አድርግላት። ውለታዋን መቼም ቢሆን መክፈል አትችልም፣ ግን ቢያንስ በጥሩ ስነ ምግባርህ ልቧን ደስ ለማሰኘት መሞከር ትችላለህ።